ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡሕ ውእቱ ወልዑል ውእቱ ለዓለም። ከምንም ነገር በፊት ልዑለ ባሕሪ ንጹሐ ባሕሪ ቅዱሰ ባሕሪ እግዚአብሔር አምላካችን ባለፈው ሰዓትና ጊዜ በፍጹም አባታዊ ጥበቃው ጠብቆን በቸርነቱና በምሕረቱ ሳይለየን ለዚህ ዕለትና ለዚህ ሰዓት ያደረሰ በልጅነት ጸጋና ክብር አክብሮ በአጸደ መቅደሱ የሰበሰበን እናመሰግነው ዘንድ አንደበት ያከናወነልን እንደ ጥፋትና እንደ በደላችን ያልተመለከተብን ፍጹም የርኅራኄውን የአባትነቱን ሥራ ስለሰራልን ከተለያየ ስፍራ ሰብስቦ ለአንድ ዓላማ ለሰማያዊውም ጸጋ የሰበሰበን እግዚአብሔር አምላካችን ክብርና ምስጋና ለስሙ ይሁን። ቢፈቅድልን የቃሉን ደጅ ከፍቶ የሚረባንን ቢያስተምረን ቢመክረን ለሚኖሩን ጥቂት ደቂቃዎች የምንማማርበት የምንቆይበት ሐሳብ የትምህርትም ርዕስ በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 37 ጀምሮ የተጻፈውን ኃይለ ቃል መነሻ የትምህርት ሐሳብ አድርገን እንቆያለን። የራቀውን ማቅረብ የሚችል የረቀቀውን ማጉላት የሚችል አጉልቶ ማስተማር አስተምሮ መመለስ መምከር የሚችል ልዑለ ባሕሪ እግዚአብሔር አምላካችን በመካከላችን ተገኝቶ የሚረባንን የሚጠቅመንን የሚያሻግረንን ቃሉን እንዲያስተምረን እንዲመክረን የአምላካችን በጎና መልካም ፈቃዱ ይሆንልን። የትምህርታችን ርዕስ ቅድም እንደነገርኩት ኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው በሚል ሐሳብ እንቆያለን። እስኪ ልጄንስ በሉ ያፍሩታልና ብሎ ልጁን ላከባቸው። ምኑን ላከባቸው? ልጄ ያፍሩታል፣ ያከብሩታል፣ ይፈሩታልም ጭምር ብሎ የሚተማመንበትን መፈራት የባህሪው የሆነውን የሚታፈረውንም ጭምር የሚፈራውንም ጭምር ልጁን ላከባቸው። የዚህ ኃይለ ቃል ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ከተለያየ ስፍራ ለብዙ ጊዜ ለጥያቄና ለክስ ብቻ ይቀርቡ ለነበሩት ከፈሪሳውያን ወገንና ከሰዱቃውያን እንዲሁም ደግሞ ለካህናት አለቆች የተነገረ ኃይለ ቃል ነው። ይህ ቃል መቼም መድኃኒታችን ኢየሱስ ክርስቶስ በተለያየ ጊዜ በተለያየ ቦታ በምክር ሐሳብ በተግሳጽ እንዲሁም በምሳሌ ያስተማረባቸው ብዙ ቦታዎች አሉ። በምሳሌ ካስተማራቸው ትምህርቶቹ መካከል ነው ዛሬ እግዚአብሔር ቢረዳን እንድንቆይበት ያነሳነውን ሐሳብ የመረጥነው። ስለዚህ እግዚአብሔር አምላካችን ይህንን ቃል ለማን እንደተናገረ ማወቅ ተገቢ ስለሆነ በወቅቱ ይዙት ለሚናፍቁ ሊገድሉት ለሚመክሩ የተሾሙበትን አውደ ምሕረት የሚያገለግሉትን ቤተ መቅደስ በውል ላልተረዱ ለሊቃነ ካህናት ተወካዮች ለእነሱም አገልጋዮች ለፈሪሳውያንም ጭምር በምሳሌ ያስተማራቸው ቃል ይህ ትምህርት ዛሬ ለእኛም ይጠቅማልና በዚህ ሐሳብ እንድንማማር ፈቅደናል ማለት ነው። እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምራል። መቼም ሀፊረ ገጽ በጠፋበት በዚህ ዘመን ሰውን በማያፍርበት ሰውን ማፈር ክብር የማይሰጥ የማያስገኝ መስሎ በታየበት በዚህ ዘመን መፍራት የሚገባውን እግዚአብሔርን በዚህ ምሽት መፍራት እንደሚገባን ተማምረን እንገባለን ማለት ነው። ስለዚህ እሱን የሚፈራ አእምሮ ፈርቶ ለእሱ የሚገዛ ማንነት እግዚአብሔር ለሁላችንም ያድለን።
እጋ ገልገለ ከና ዋቀዮን ሰፈፈቹ ዋቀዮን ሶዳቹ ዋቀዮን ቃነፈቹራ በልዲናን ከኑት በረቻ ተሮጀቻ አኩማ ቤክተን አዱኛ ኑት ኬሰ ጅሩ ቤኩምሳ ፎኒ ኢራን ከንከኤ ናምኒ ነማ ሰፈፈቹን ናምኒ ዋቀዮን ሶዳቹን ሰሙ ነማ ጅሬኛ ነማ ኬሳ ሀጣሚ አከበደ ሲኑት ሙን በርባጅዙ ናሞን የዱን ብየ ለፋረ የሮ ጅራተን ሐመም ዋቀዮን ሶዳቱ ሐመም ዋቀዮን ሰፈፈቱ ዋቀዮን ፉልዱረቲ ናሞን ማል ፈካቱ ናሞተ ዱረቲ ናሞን ማል ፈካቱ ወነ ጀነሙ በሩምሰ ኬኛ ኬሰት ይላላቱ ራጀቻ ስለዚህ ልጅን ይፈሩታል አለ። ይህን በስፋት ሳልገባበት በጣም የሚፈራ ልጅ ያለው አባት ልጁ የሚፈራለት ያለው የሚፈራለት አባት የመጨረሻ ስለ ልጁ ጉዳይ ደግሞ ይፈሩታል ብሎ የተማመነ አባት አይደፍሩትም፣ አይተላለፉትም። ልጄ ነውና ይፈሩታል። የልጁ መፈራት በሱ ዘንድ የሚታወቅለት አባት ልጄ ይፈሩታል ብሎ ልጁን ላከላቸው ይላል። በደንብ ሐሳቡ እንዲገባን አምላካችንና መድኃኒታችን ኢየሱስ ክርስቶስ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምረን ሌላ ምሳሌ ስሙ ብሎ ማስተማር ጀመረ ይላል። ሌላ ምን ስሙ? በርግጥ የላችሁ ሌላ ምን ስሙ? መልሱ እስኪ ሌላ ምን ስሙ? አፌን በምሳሌ እከፍታለሁ፣ ዓለም ከመፈጠሩ አስቀድሞ የነበረውን ያው ምሳሌ እናገራለሁ ብሎ በትንቢት በተናገረው ቃል መሰረት ክርስቶስ በምድር ላይ ብዙ ትምህርቶቹ በምሳሌ ነበሩ። ምሳሌ ማስተማሩ አንድም በምሳሌ መናገሩ ትንቢትን መፈጸሙን ማሳያው ፈኬኛ ከነደገፈዳ በሩምሰ ጎፍታ ኬኛ ኢየሱስ ክርስቶስ ታካ ጉያ ተኮ ክርስቶስ ባጮዳን በርሲሴን ቤክ ጅባን በርሲሴን ቤኩ ፈኬኛ አንገሩ በርሲሴ ቤካ እጅቲን ዋቀዮ በርስ ፈኬኛን በርሲሱሳ እጅቲን ንጉዳን ኒጀልቀባ ራጂ ዱበተሜ ጥሙሩፍ ራጂን ዱበተሜ ማል ጀደሜራ እንጌለ ማቴዎስ በቆና ቁደ ሰዲረት ተከዱብስተን አረበኮ ፈኬኛ ነምበና አኒ አረበኮ ፈኬኛ ነንሳቃ አፋንኪ የፈኬኛ ነምበረ ናንዱ ነርሃሳ አዱኛ ዱረ ከንቱ የፈኬኛስ ነንዱበዳ ሰበበ ጀደፍ ራጂ ይሰዱበተሜ ሰለ ጥሙሩፍ ጀጨ ፈኬኛ ንበርሲሴራ ወገኖች የክርስቶስ ምሳሌ እየተጠቀመ ያስተማረው የተማሪዎቹንም አቅም ያውቃልና በምሳሌ አስተምሯቸዋል ይላሉ ሊቃውንት። እስኪ የተማሪዎቹን አቅም ያውቃልና በምሳሌ አስተምረዋል። ትንሽ እቺን እናብራራ ወገኖቼ። ክርስቶስ በእርሻ ዘር ዘርተው አጭደው ወደ ጎተራቸው ሰብስበው የሚኖሩትን ገበሬዎችን ሲያገኝ በምሳሌ ዘር ያስተምራቸዋል። ዘርን ይዘራ ወጣ እያለ በምሳሌ ይገርማቸዋል። ነጋዴዎችን ሲያገኝ በመክሊት እየመሰለ ያስተምራቸዋል። እምብዛም ከትምህርት ከጥበብ የራቁ ናቸው ብለን የምንላቸውን እናቶቻችንን ሲያገኛቸው በእርሾ እየመሰለ ያስተምራቸዋል። የምንችለውን ያስተምረን ዘንድ ፈቃዱ ይሆንልን። አረ ግድ የላችሁ። ለዚህ ነው እኮ የዚህ ዓለም ጠቢባን ለጆሮአችን ለአይምሮአችን፣ የዚህ ዓለም ፌዘኞች ለጆሮአችን ይናገራሉ፣ እግዚአብሔር ግን ለልባችን ይናገራል ተብሎ የተጻፈ። ለምናችን ይናገራል? አንድም ሰው በሱ ትምህርት ያጎደለ ክርስቶስ የጥበብ ሁሉ መጀመሪያ ነው፣ የእውቀት ሁሉ መጀመሪያና መድረሻ። ግን ትምህርቱን በሰው ልቡና ላይ ለማኖር ሰው በትምህርቱ እንዳይሰናከል ከብዶት ሳይሆን ሰው ወዶት ይሰማው ዘንድ በምሳሌ ያስተምረዋል። ቀንበሩም እኮ ልዝብ ቀሊል ናት። የምንችለውን ያህል የሚያስተምረን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። አንድ አመስግኑት ከፍ አድርጋችሁ። እንደዚህ ዓለም ፈላስፋዎች አያስተምርም መድኃኔዓለም።
የዚህ ዓለም ፈላስፋዎች ፍልስፍናቸውን ለማስተማር ወደ ፍልስፍና የሚያስጠጋውን ትምህርት የጨረሱትን ብቻ ለይተው ያስተምራል። እንስማው እንጂ መድኃኔዓለም በዕድሜ ገደማ አይከለክልም። እንማር እንጂ መድኃኔዓለም ከጥበባችን ታላቅነት አይቶ አይገድብም። የሚረባንን ደግሞ ያስተምረናል። እኔ አምላክ የሚረባህን ነገር አስተምርሃለሁ ይላል መድኃኔዓለም። ስለዚህ በምሳሌ ያስተምር ነበር። የማቴዎስ ወንጌል ምዕራፍ 21 በደንብ ካጠናችሁ ሆሳዕና ተብሎ ስለተመሰገነ ብዙ ሰዎች አጉረምርመዋል። ያመሰገኑ እንዳመሰገኑ ሆነው የዘመሩለት እንደዘመሩ ሆነው ያጉረመረሙበት ግን በወቅቱ እናውቃለን የሚሉ፣ በወቅቱ ተጠያቂዎች ነን የሚሉ፣ በወቅቱ ሁኔታ አመቻች ነን የሚሉ ሊቃነ ካህናት፣ የካህናት ተወካዮች፣ ጸሐፍት ክርስቶስ ስለተመሰገነ ያጉረመረሙ ነበር። እንዲያውም ከማጉረምረም አለፉና የቅናት የመጨረሻ ጥግ ላይ ሲደርሱ እነዚህ የሚጮሁትን ዝም አስብል ይሉት ነበር። እየሰማችሁኝ ነው? እግዚአብሔር ጸሎታችንን ይስማ። እንዲያው እናንተ ቅናት ጥሩ አይደለም። ቅናት በዝቶ ከመጣ አንደበት ይከፍታል፣ የማይሆነውን እንድንናገር ያደርጋል። አይታችሁ የለ ሆሳዕና እንኳን ላንተ ለተቀመጥክባትም አህያ ክብር ይገባታል። አቤቱ አሁን አድነን እያሉ በትንቢት በተጻፈው መሰረት የዘንባባ ዝንጣፊ ይዘው ያመሰግኑት ነበረ። ሲያመሰግኑት የእናቶቻቸውን ጡት እየለቀቁ ሕፃናት ሆሳዕና ይሉት ነበር። ክብርና ምስጋና ለስሙ ይሁን። እንዲህ ይመሰገን ነበር። የሚያልፉትም የዘንባባ ዝንጣፊ እያነጠፉለት ሆሳዕና ለወልደ ዳዊት እያሉ ያመሰግኑት ነበረ። እሱ ግን ዝም ያለበት ዕለት ነው። በደንብ አውቃችሁ ከሆነ በዕለተ ሆሳዕና ክርስቶስ ዝም ብሎ በአህያይቱና በውርንጭላይቱ ሆኖ ስለ ኢየሩሳሌም ያለፈውንም አሁን ያለችበትንም መጻኢውንም ነገር ያስብላት ነበር። እና ፈሪሳውያን ተጠጉና የዚህ ሐሳብ በደንብ እንዲገባችሁ የማቴዎስ ወንጌል ምዕራፍ 21 ቁጥር 46 ላይ የካህናት አለቆች ፈሪሳውያንም ሁለቱም ጎራ መጡና ከሰው ወደ እሱ ተጠግተው ዝም አስብልልን አሉት። እየተጮኸ ነው አሉት። ምን እየሆነ ነው? በሉ እንጂ ምን እየሆነ ነው? በቤተ ፋጌ በደብረ ዘይት አካባቢ ጩኸት በዝቷል፣ ዝም አሰኝልን አሉት። እንዲህ ብሎ ሲሉት ክርስቶስ እነዚህ ዝም ቢሉ እንኳ የምታዩቸው ግዙፍ የቢታንያ ድንጋዮች አፍ አንደበታቸውን ከፍተው መንፈስ ቅዱስ ጸፍቷቸው ዛሬ ያመሰግኑኛል አላቸው። እንዲህ አልተመለሰላቸው። ወደ ቤተ መቅደስ ገባ፣ ብዙ ትምህርቶችን ሰራ። እንደገና ሊፈትኑ ሲመጡ ሌላ ምሳሌ ስሙ አላቸው። ሌላ ምን ስሙ? አሁን የመጨረሻ የኢየሱስ ክርስቶስ የማዳን አገልግሎት ወደ መጨረሻ የተቃረበ ትምህርት ነው። ሁሉን የሚገልጥበት አብ እንዴት ባለ ፍቅር ለወይን ቦታው ክብርን እንደሰጠ የሚገልጥበት፣ ሁለተኛ አብ እንዴት ያለ የሚፈራ ልጅ እንዳለው የሚገልጥበት ምዕራፍ ላይ ደረሰና አንድ ሰው አላቸው የወይን አትክልት የተከለ ባለቤት ሰው ነበረ አላቸው። የወይን በሉ እስኪ አትክልት የተከለ አንድ ሰው ነበረ። የተከለ የሚለውን አስምሩበት። የሌላውን አላደረገም። ወይን ከመተከሉ አስቀድሞ የተመረጠች ናት። ከመተከሉ አስቀድሞ ሁኔታ ያስፈልጋት። ከተተከለች በኋላ ቅጥር ያስፈልጋታል። ከተተከለች በኋላ እንድታድግ ውሃ ያስፈልጋታል። ከተተከለች በኋላ እንዳትሰረቅ ደግሞ ጠባቂ እረኛ ያስፈልጋታል። እንዳትጠማ፣ እንዳትሰረቅ ወይም ብዙ ጉዳዮች ያስፈልጓታል። እሱም ቅኔ እግዚአብሔር የኢሳይያስን አንደበት ጸፍቶ በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 2 ጀምሮ ተናግሯል። የወይን አትክልት ስፍራ የወይን ተክል የነበረው ሰው ነበረ። የወይን አትክልት የተከለ ባለቤት ሰው ነበረ።
የተከለ ካልኳችሁ ባለቤት የሚለውንም ጨምራችሁ አስምሩበት። እየፈታን እንሂድ። ያች የወይን አትክልት ለጊዜው ለእስራኤል ዘሥጋ የተነገረ ነው። ለእስራኤል ዘሥጋ ቅጥር ያስፈልጋታል። እግዚአብሔር ቅጥር ቀጥሮ ጠበቃት። ለእስራኤል ዘሥጋ የተመቸ ምቾት ያለው አፈር ከድንጋይ ከጭንጫ የተለየ አፈር ታፈራበት ዘንድ ታድግበት ዘንድ ትበላና ትጠጣና ደግሞ መልካም ፍሬን ታሳይ ዘንድ ምቹ ሁኔታ ያስፈልጋት ነበረ። ያ የእግዚአብሔርን ቃል ይተካል። በነቢያት አንደበት፣ በደጋግ ሰዎች አንደበት፣ በዘማሪያን አንደበት፣ በነ ዳዊት በነ ሶሎሞን ምሳሌና ዝማሬ አንደበት እስራኤል ዘሥጋን ምቹ ቃሉን ይሰሙ ዘንድ እግዚአብሔር በወይን መስሎ ጠርቷቸዋል። ሁለተኛ ቅጥር ቀጠረላት። ቅጥር ድንበር ነው። አንደኛ ያች ወይን ዘላ እንዳትወጣ፣ ሁለተኛ ወደ ወይኗ ሰራቂ እንዳይመጣ፣ የሚቀጥፋት እንዳይመጣ ቅጥር ቀጠረላት። በአጠቃላይ ለወይኗ የሚያስፈልገውን አዘጋጀላት። መጽሐፍ ምን ይላል? ሁሉን ያዘጋጀ ማን ነው? ከፍ አድርጉለታ በእልልታ በጭብጨባ ሁንተ ከንቆፔ ሰዋቀይ ብዮ ጋሪ ለፊንረት ጉደቱ ለፊንረት ይደጋል ኢሳፍ በርባችሰ ብዮን ጭረቸራ አደበ ይሰበርባችሰ ብዮ ጋሪ አርገና ሰኚ ጋሪ ተየብቂላ ሰኚት ጋሪ ተየብቂላን ፍሪ ጋሪ አርገምሲሰ። ለዚህ ወይን ቤተ እስራኤልን ነው። በአዲስ ኪዳን ወይን የተባልን እኛ የእስራኤል ዘነፍስ በአዲስ ኪዳን በክርስቶስ አምላክነት ያመንን የእግዚአብሔር ልጆች ነን። ስለዚህ አስፈላጊውን ነገር ሁሉ አደረገላት። እግዚአብሔር ሳንለምነው የምንሻውን ሁሉ አውቆ ነው የሚያደርግልን። የሚያስፈልገን እንድንቀጭጭ ሳይሆን እንድናድግ፣ ልብ በሉ፣ እንድንንከራተት ሳይሆን ጸንተን እንድንቆም፣ እንዲያው እንድናድግ። ቀላል አይደለም። እሱም ቅዱስ ጳውሎስ ራስ ወደ ሆነ ወደ ክርስቶስ እደጉ በእርሱ ስር ሰዳችሁ ይላል። የሚገርም ቃል። አንድ ዘር ስር ከሰደደ ጥንካሬ ይኖረዋል። ስር ሳይሰዱ ማደግ አይቻልም። ስር የሰደደ ለማደግ ነው። ኦርቶዶክሳውያን ስር የምንሰድበት ዘመን ያደርግልን። በቃ ማደግ ከፈለጋችሁ ስር በመስደድ ስር ሰዳችሁ በሱ ራስ ወደ ሆነ ወደ ክርስቶስ እደጉን የተባለ። ከዚህች በለስ ተማሩ። እቺ በለስ የውሃ ችግር የለባትም። የውሃ ጉድጓድ ተዘጋጅቶላታል። ይቺ ወይን ማንም ይቆርጠኛል እንደፈለገ ብላ አትሰጋም። ቅጥር ተሰርቶላታል። ይሄ ሁሉ የእኛን ሕይወት ያመለክታል፣ የእኛን ሕይወት ያሳያል። እንዲህ አለና እንዲያው ቃል በቃል ቃሉን ማንበብ ጥሩ ስለሆነ ይህ የወይኑ ባለቤት አስፈላጊውን ነገር ሁሉ ካደረገ በኋላ ግንብም ሰራለና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ ይላል። ለገበሬዎች በልስኪ አከራይቶ ምን አድርጎ? አዲስ ኪዳን ላይ ያለን ምዕመናን ትኩራን ሙቱ ውስተ ቤተ እግዚአብሔር በቤቱ ጠርቶ የተከለን ማን ብቻ ነው? አመስግኑት በደንብ አድርጋችሁ። በእውነት የጠራን እሱ የተከለንም እሱ። አሁን መምጣት አይደለም ለመተከል እንድንጸና እግዚአብሔር ሁላችንን ይርዳል። ጸሎታችንን መጽናትን መተከልን ስጠን ነው የሚለው። ጀባችሁ አባችሁ ኢጃረሙኑ ከን ዋቀዩ መነሳ ከይሰት ነው አይጃሩ። የሚገርማችሁ መምጣት ብቻ እንዳይመስል፣ መምጣት በሰባኪ ስብከት ልትመጡ ትችላላችሁ። የምትተከሉት ግን በእግዚአብሔር ሐሳብ። ሰባኪ ሰብኮ ሊያመጣችሁ ይችላል። የሚተክላችሁ ግን እግዚአብሔር ከተከላችሁ ፍሬ ታፈራላችሁ፣ ወይም ፍሬ እናፈራለን። እኔ ጨምሮ ብዙ ሰዎች ወደ እግዚአብሔር የመምጣት ወደ እግዚአብሔር ቤት የመምጣት ችግር የለባቸው። ከታሪክ እንኳን ከገለበጣችሁ ብዙ አምስት ገበያዎች ወደ ክርስቶስ ይመጡ ነበረ። ከዛ በኋላ ሐዋርያትን ይከተሉ ነበረ። ነገር ግን በመተከል ጉዳይ ላይ ተተክሎ በመጽናት ጉዳይ ላይ ብዙ ሰዎች ወደ ኋላ ተመልሰዋል። ያ ዕድል እንዳይደርስብን እኛም በቤቱ እንድንተከል ማን ይፍቀድልን? በቤቱ ለመተከል ተተክለን ፍሬ እያፈራን ስርም እየሰደድን እያደግንም ለመኖር በፍሬ ወቅት ገለባዎች እንዳንሆን፣ በፍሬ ወቅት
ፍሬ ሲጠበቅብን ፍሬ እንድንሰጥ የእግዚአብሔር ቸርነት ሁላችንን ይርዳል። ይቺን ወይን እንዲህ ተማመነባት። አያችሁ፣ በቃ አስፈላጊውን አደረገላት። ተማመነና ገበሬዎች ጠራ። ገበሬዎቹን ጠርቶ አከራይቶ ሄደ ይላል። ወይኑንም የወይኑንም ስፍራ ለገበሬዎች አከራያቸው። እስኪ ምን አላቸው? ሁላችሁም እንደምታውቁት አከራይ ካለ ተከራይ ተዘጋጅቶ ነው መኖር ያለበት። የተከራያችሁት ቤት ሊሆን ይችላል፣ ሌላ ሊሆን ይችላል። የተከራያችሁበትን ዋጋ ለመክፈል ሁል ጊዜ ከአከራዩ በላይ ተከራዮች ተዘጋጅቶ መኖር አለባቸው። በመጠየቅ ጊዜ መልስ ለመስጠት፣ በምንጠየቅበት ጊዜ መልካም መልስ ለመስጠት ተከራዮች እኛ ተዘጋጅተን ልንኖር ይገባል። ማልጀረሬ ጎፍታኔ ዋይ ወይኒ ሰና አባንሼ ዋንተሼ በርባችስ ኤርገሼፍ ከነ ቦዳ ወረ ትክሰሊት ወረ ኤገሊት ወረ አረመሊት ክሬሴ ሶኬሬ ጎፍታ። እንዲያው ክርስቶስ እናንተ ትምህርቱ የሚያሳርፍ ትምህርት ነው። በእውነት የእሱን ቃል በሰማ ጆሮአችን ሌላ እንዳንሰማ በቸርነቱ ይርዳል። ይሄን ቃል ሲናገር መጨረሻ ላይ ባሮቹን ገበሬዎቹን ከመላኩ አስቀድሞ ለቀጠራቸው ሰዎች የፍሬ ወቅት ሲደርስ ሄደው የወይኗን ሁኔታ እንዲያዩ ማየት ብቻ አይደለም፣ ፍሬም ደግሞ እንዲያመጡ ደግሞ ሌሎች ሰራተኞች አለው እና ገበሬዎችን ላከ። ተላላኪዎቹን አገልጋዮቹን ላከ። ሄዱና መጥተው ከወይኗ ፍሬ ለመፈለግ መጡ። ሲመጡ ከጌታ ነው የመጡት። ልብ በሉ፣ የወይኗ ባለቤት ነው የላካቸው። ሂዳችሁ ከገበሬዎች ፍሬ ለቅማችሁ አምጡልኝ ነበር ብሎ የላካቸው። በሩቅ አዩአቸውና በድንጋይ ወገሯቸው ይላል። የተከራዮቹ ጠባይ ጨካኔ የተሞላበት ጠባይ። ከቃሉ ጋር ናችሁ? ይመች የሰጡንን። ስለዚህ ይሄ ርስት የኛ ነው። ጂም ወይን የኛ ናት። እቺን ወይን እንደፈለግን እንጠቀምባታለን። የዚህችም ወይን መገኛ እቺ ስፍራ ናት። ስለ ስፍራውም ስለ ወይኑም እነዚህ መልእክተኞች በደህና መመለስ የለባቸው ብለው በድንጋይ ወገሯቸው አለ ጌታ። ቀጠለ። ሌሎችን ገደሏቸው፣ ሌሎችን ደበደቧቸዋል። 3 ጊዜ። ስንት ጊዜ ነው በሉ? ስንት ጊዜ ነው? ስንት ጊዜ ነው ካል 3 ጊዜ። 3 ጊዜ ያው በሉቃስ ወንጌል ምዕራፍ 13 ቁጥር 8 ላይ በጣም ተብራርተዋል። የወይኑ ጌታ ፍሬ ይፈልግ ዘንድ ራሱ ወደ ወይኑ መጣ፣ ፍሬ አፍርታ ይሆን ዘንድ ብሎ መጣ። ይሄን ስናብራራው እግዚአብሔር በነፋሱ ዘመን በወጣትነት ዘመናችን ያስተማረን በዝማሬ እንድናመሰግነው የረዳ እግዚአብሔር ፍሬ ፍለጋ ወደኛ ይመጣል። በወጣትነት ዘመን ፍሬ አልባ ስንሆን ተስፋ አይቆርጥብንም። ደግሞ በጎልማሳነታችን ዘመን ይመጣል። በሱም ፍሬያማ ካልሆነን የማናስደስተው ከሆነን በስተርጅናም ደግሞ ይመጣል። የሚገርማችሁ መቃብር እስከምንገባ ድረስ እግዚአብሔር ተስፋ አይቆርጥብንም። ክብርና ምስጋና ለስሙ አጠራሩ ይሁን። ዋቀዩ አከስ በረደርገ ጉማ ተስፈሪ ኑራ በርባድ በቃሳ አመኑ ሰገሌ ሳፋርሱ ከፈምን ዶሪ ደርገ ጉማ ቅሌሰቱ ትባየተ የሮት ረጨቱሞ በረገውም ሳቲ ስትድፋ ያደ ቢተቴራ ማቲ ከጌስ ገሌራ የሮ ጀዱ ሰነኑ ዱፋ የሮ ሰነስተውድና የሮ ዱሉማት ኑዱፋ waaqayyo nutu abdiitti kutata malee firii nurraa argachuuf nutti deddeebi'utti abdiin kutanne እነሆ በደጅ ቆሜ አንኳኳለሁ ማንም ቢከፍትልኝ ወደ እሱ እገባለሁ ከእርሱ ጋርም ምን እበላለሁ። አመስግኑት። እንደዚህ ነው እግዚአብሔር። 3ቱንም ጊዜ በ3ቱም ሰዓት አስቸጋሪ አደጋዎች ደረሱባቸው። የተላኩት እንደተላኩ አንሰጥም ማለት እየቻሉ አናስተናግዳችሁም ማለት እየቻሉ አይ ማለት የባለቤቱ አስሮ መግረፍ፣ በድንጋይ መውገር፣ መግደል ግን ያስጠይቃል። እና ከነቢያት የተመለሰ የለም። ልብ በሉ። እስራኤል ዘሥጋ ነቢያትን ግማሹን በመጋዝ እየተረተሩ፣ ግማሹን በብረት እያሰሩ፣ ግማሹን ወደ እሳት እየወረወሩ መከራ አጽንቶባቸው ነበር። እንዲያውም ጌታ ከነቢያት አባቶቻችሁ ያላሳደዷቸው መከራ ያጸኑባቸው ማን ነው ብሎ እስከሚጠይቃቸው ድረስ ነቢያት እግዚአብሔርን ስም ተሸክመው መጥተው
በክብር የተመለሱበት ከተማ ትዝ አይለንም ከመጽሐፍ ቅዱስ። ተዋርደው ክብራቸውን አጥተው በመዘጋት ተተርትረው ቅድም እንደነገርኳችሁ መከራውን ሁሉ ተቀብለው ነው እግዚአብሔርን ያገለገሉት። የተላከውን የማይቀበል የላከውን ያልተቀበለ ነው። ላኪ ላይ የሚያፌዝ የተላከውን ያቃልላል። ላኪውን ያላመነ ያላከበረ የተላከውን ያዋርዳል። ግልጽ ነው ይሄ። መቼም እግዚአብሔርን ስለምንፈራ ነው ሰውን ፈርተን ከሰው ሀፊረ ገጽ ኖሮን ሰውን አክብረን የምንኖር። እግዚአብሔርን የማይፈሩ ሰዎች በፍሬያቸው ይታወቃል። በምናቸው አልኳቸው? በፍሬያቸው ይታወቃል። በጭካኔያቸው ይታወቃል። በሚናገሩት ብቻ ሳይሆን በሚያደርጉትም ይታወቃል። ከፍሬያቸው ታውቋቸዋላችሁ ተብለናል። እና እኛ እግዚአብሔር በእውነት እሱን መፍራትን ከዛሬ ይልቅ ነገም ከነገም ይልቅ ዘመናችንን ጨማምሮ ያድልልን እግዚአብሔር። በቃ እግዚአብሔርን ከፈራን ነገሮች ሁሉ ይስተካከላል። ከዛ በኋላ ማወቅ ለመጽደቅ መስመር ነው። እግዚአብሔርን መፍራት ያልታከለበት እውቀት ከንቱ ነው። እግዚአብሔር ያልተፈራበት አገልግሎት ከንቱ ጩኸት ነው። ለዚህ ነው ቤተክርስቲያን አንተ መፍራትን በልቡናችን በጎ አምልኮትን በህሊናችን ጨምር እያለች ዞትን የምታማልደው። ስለዚህ ገደሏቸው፣ ደበደቧቸው፣ በድንጋይ ወገሯቸው። ሶስቱን ያዙ። እንዲህም አድርገው ተስፋ አልቆረጠባቸው። ተማከረ ራሱ እንዲህ ብሎ አንድ ልጅ አለኝ አለ። ስንት ልጅ አለኝ? ስንት ልጅ አለኝ? ልጄን ብልክላቸዋል። ልጄን ይፈሩታል ያፍሩታል። ልጄ ነውና ኢልመኮ ዮኒሳኒ ፈርጌ ኢልሚኮ ቶክቺ ሰሶዳተሙዳ ኢልሚኮ ቶክቺ ሰሰፌፈሙዳ ከናፉ ኢልመኮ ይሶዳቱ ዋንተ ኤፊ ኢሰሊሳኒ ፈርጋ። የሚገርማችሁ የአባት መተማመን ይገርማል። ልጄን ያፍሩታል አለ። ልጄን ይፈሩታል። እዚህ ላይ እንኳን ሲታይ የሚፈራ ልጅ ያለው እግዚአብሔር አብ ነው። ክብርና ምስጋና ለስሙ ይሁን። የሚፈራ ልጅ ያለው ሲታይ የሚፈራ ልጅ ያላት ድንግል ማርያም ናት። ስሟ የተወደሰ ይሁን። በዘመነ ሥጋዌ ከእናታችን ከእመቤታችን ከድንግል ማርያም የተወለደው ኢየሱስ ክርስቶስ ስራውን ስለሚያውቅ ነው። የሚገርማችሁ በሁለት ዓመቱ እንደዛ ሲሰደድ ሞትን የሸሸ ይመስለዋል። ሞኝ ሰው ሞትን አይሸሽም ክርስቶስ። እንዲያውም የሚሞተውን ሞት ያውቅ ነበረ። ከመተላልኩ ምድ እስብ ኩሎ አቤ ያለ ጌታ የት በማን እንዴት እንደሚሞት ከሞተ በኋላ ምን እንደሚያደርግ የሚያውቅ አምላክ። ወገኖቼ ስደቱን ስናስብ ከሞት ለማምለጥ እንዳይመስላችሁ፣ ስደትን ግን ባርኮ ሊሰጠን ነው። ክብርና ምስጋና ለስሙ ይሁን። ከምታሳድዱ ትሰደዱ ዘንድ መንገዱ ይሄ ነው ሊለን ነው። ብዙ ሰው ያዝናል። እውነት ነው። ስደተኞችን የሚቀበል እኛ ከገነት የተሰደድንን እኛ ለክብር የተቀበለን ሲሰደድ ለዓለም ሲሳይ የሆነ መድኃኔ ዓለም ሲራብ የዓለምን ጥም የሚቆርጥ እሱ ሲጠማ ገና ክብር ያለበሰን መድኃኔ ዓለም ጨርቅ ለብሶ ሲሰደድ ያሳዝናል። ከቃሉ ጋር ናችሁ። ነገር ግን የድነቱ ፍጻሜ አይደለም ስደቱ። እሱ እኮ በድል ይመለሳል። እንዲያው ድል አድራጊዎች ያደርገን እግዚአብሔር። ያው ከክፉ ጋር ላለመተባበር ከሄሮድስ ሰይፍ ይልቅ አብነት ሊሆነን ሊያስተምረን ከወደቅንበት ሊፈልገን ከማሳደድ ይልቅ መሰደድ ጸጋ መሆኑን ሊያስተምረን የተሰደደን። ያ የተሰደደው ሕፃን ግን ነገሥታት ሰግደውለታል። ክብርና ምስጋና ለስም አጠራሩ ይሁን። ሳጥናቸውን ከፍተውለታል። አምናውን ሁሉ ሰጥተውታል። የሚፈራ ነው። እንዲያውም ሲመጡ መላውን ኢየሩሳሌምን እነዚያ ሰብአ ሰገል እንዲህ እያሉ ይሰብኩ ነበረ። አይቴ ያለው ንጉሠ እስራኤል ዘተወልደ፣ የተወለደው የአይሁድ ንጉሥ ወዴት አለ? እንሰግድለት ዘንድ፣ እናመሰግነው ዘንድ፣ እንገዛለት ዘንድ፣ እንፈራው ዘንድ መጥተናል። እናየው ዘንድ እንኳ አላሉም እኮ እናንተ። እንሰግድለት ዘንድ ምን እንልለት ዘንድ? ይፈራላ። መስግኖት። ክብርና ምስጋና ለስም አጠራሩ ይሁን። ጉልበት ሁሉ የሚሰግድለት የሚፈራ አምላክ ነው። ስለዚህ እሰ ጀረሞቲን አይሁድ ጀረማቱን
ስደቱን ስናስብ እኛ ከቻልን ከኃጢአት ወደ ጽድቅ የምንሰደድበት በዓል ያደርግልን። ከእርግማን ወደ በረከት፣ ከመለያየት ወደ አንድነት፣ ከመጠፋፋት ደግሞም ከመጠላላት ወደ ፍቅር የምንሰደድበት ያደርግልን እንጂ ኢየሱስ ክርስቶስ በሁለት ዓመቱ ሰይፍ የፈራ እንዳይመስላችሁ። ለካሳ ነው የመጣው። ለካሳ ሲመጣ ግን እንዴት እንደሚሞት ያውቃል። ያልኳችሁ ቅድም አንድን ኃይለኛውን በኃይል ሳያስሩ የኃይለኛውን ቤት ባዶ ማስቀረት አይቻልም እንዳለ ሁሉ ሞትን ፈርቷል፣ ሸሸ። እንዲያውም ክርስቶስ የሞተው ሞት አስፈሪ የነበረው ሞት ዓለምን ሁሉ የዋጠውን ብቻውን ነው ኃይሉን ያስቀረልን። አንዱ ስለ ሁሉ ምን ሆነ? አመስግኑት በደንብ አድርጋችሁ። ስለ ሁሉ ሞት፣ ስለኛ ሞተ። እዚህ ይፈራል፣ ልጄን ይፈሩታል ብሎ አብ ተማምኖበታል። የወይኑ ቤት ባለቤት የተባለው የወይኑ ባለቤት እግዚአብሔር። ለኛስ እግዚአብሔር ማለት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። ከሦስቱ አካላት ከመፈራቱ ሳይቀንስ ከአባቱ ሕሊና ሳይለይ ሳይጨመርበት ሳይቀነስበት ከነመፈራቱ እኛን ሆኖ የተገለጠ መድኃኔዓለም ነው። ክብርና ምስጋና ለስሙ አጠራሩ ይሁን። utu sodaasa hin dhabin, utu kabajasaa hin dhabin, utu ulfinnisaa harkaan fudhatame qaamota sadan keessaa nu fakkaatee sodaachisummaa isaa guddaadhaan kan dhufe gooftaa keenya Yesuus Kiristoos. Isaaf mootonni jilbeenfatanii isaaf sagadaniiru. Guyyaa dhalachuu isaa ergamoonni isa faarsaniiru. Tikfattoonni isa waaqessaniiru. Guyyaa dhalachuu isaa ifti guddaan Beetlihemitti ta'e sun sodaatamuu isaa ibsuuf. Kanaaf abbaan ilma gooni sodaatu dhaqe. እስኪኛ ዛሬ እንፈራለን። ለምን ወደ ራሳችን ህይወት አናመጣም? የእግዚአብሔር ቤተሰቦች ድፍረት ሁሉ ያየለው በእኛ ላይ እንዲያው እንደዚህ ተምረን እንደዚህ አስቀድሰን በጣም በነቂስ ወጥተን ከሰው አእምሮ በየቀኑ እየቀነሰ ያለው ፈራ እግዚአብሔር ይፈሩታል ብሎ ግን አብይተማመናል። ስለዚህ እግዚአብሔር ሆይ እፈራዘን እርዳይ ማለት ነው። አሁን ለዚህ ጥቅስም ማብራሪያ ማያስፈልግም። የእግዚአብሔር ልጆች ሆኑ እኔ ያች በለት ሳልሆን ወይን ነኝ ከተባለ እግዚአብሔርን መፍራት እንዳለብን ማወቅ አለብን። ስለዚህ ሐሳቡን እየተቀለልኩ ስመጣ ይፈሩታል ልጄን አለ። ልጄ ምን ይሉታል? በሉ እንጂ ምን ይሉታል? ይፈሩታል፣ ያፍሩታል። ሀፊረ ገጽ ይኖራቸዋል በልጄ ፊት። ልጄ ሲመጣ ፊታቸውን ይመልሳል። ድንጋይ የጨበጠ ድንጋዩን ይጥላል። ልጄን ሲያዩ ሐሜት የጀመሩ ወደ ምስጋና ይቀየርላቸዋል። ልጄን ሲመለከቱ ስለሚፈሩት ከክፋት ሁሉ ይመለሱልኛል። ስለዚህ ልጄን ይፈሩታልና ብሎ ላከባቸው ይላል። ሰዓት የለኝም እንጂ ብዙ ነገሮች ማምጣት ይቻላል። ነገር ግን ይፈሩታል ብሎ አብ በልጁ ተማምነዋል። ለእግዚአብሔር አብ ወልድ መንፈስ ቅዱስ ምስጋና ይገባል። በፈቃድ አንድ መሆናቸውን ማሳያ ነው። እሱ ግን ልክ ወደ ወይኑ እርሻ ስፍራ ሄደ። ያችን ወይን ፍሬዋን ይፈልግ ዘንድ ይመልሳት ዘንድ ንብረትነቱ የአባቱ ነውና ያስረክብ ዘንድ እነዚህ ካንተ ዘንድ ነበሩ፣ አንተም ሰጠኸኝ፣ እኔም አሳልፌ እሰጣቸዋለሁ፣ እነዚህ ያንተ ናቸው ይላል ዮሐንስ 17 ላይ። ከዓለም መርጠህ ሰጠኸኝ፣ ያንተ ነበሩ፣ እኔም ደግሞ አሳልፌ ላንተ ሰጣለሁ። የሰው ልጅ ነው። ስለዚህ አሳልፌ ሰጣለሁ፣ ባንተ ዘንድ በነበረኝ ክብር አክብረኝ እያለ ዮሐንስ 17 በደንብ እናጠናለን። ነገር ግን ልክ በሩቅ ሲያዩት የሚገርማችሁ እነዚህ ተከራዮች ወራሹ ልጅ ይሄ ነው አሉ። በሉ እስኪ ወራሹ በሉ ልጁ ይሄ ነው። ይገርማችሁ ሊገድሉትም ቢሆን እንኳን ማን እንደሆነ ያውቁታል። ማን እንደሆነ ለይተው ተናገሩ። ስለዚህ ከሱ በኋላ የሚላክብን የለም፣ ከሱ በኋላ አስረክቦ የሚለን የለም። እንደሱ አይነት አላላክ ተልኮ የሚመጣ የለም። ከአባቱ ወጥቶ የተላከ ነው። እንደሱ እስካሁን የመጣ የለም። 3 ጊዜ የመጡትን ድንጋይ ደግሞ ሞትና መከራ ነበር። እሱ ሲመጣ ግን ከሞቱ አስቀድሞ ተረጋገጠለት። ወራሹ ልጁ ነው ተባለ። ስለዚህ ኑ ከወይኑ ስፍራ አውጥተን ለብቻው እንግደለው፣ ወይኑንና የወይኑን ቦታ የራሳችን እናድርግ አሉ።
እንግደለው። ወራሹ ልጁ ይሄ ነው፣ ኑ እንግደለው አሉ። ይሄን ሁሉ ነው የሚያስተምራቸው። የሚገርማችሁ በምሳሌ ከቃሉ ጋር ናቸው። ወራሹ እሱ ነው የተባለው መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ፣ ልጁ ነው የተባለው እሱ። እንዲያው ሊቃነ ካህናት ቀያፋ፣ ሐናና ሌሎችም እሱን ለመክሰስ ምሳሌም ደግሞ ምክንያትም ያጡ እንደነበረ መጽሐፍ ይመዘግባል። ክፉ እንኳን መርምረው ጲላጦስ እንኳን ከአንደበቱ ጽፋት ደግሞ ከሰውነቱ ስህተት አላገኘበትም። እንዲያውም ገርፌ ልተው እያለ ሲል እነሱ ይክዱት ነበረ፣ ስቀለው ይሉት ነበር። ለምን በዚህ ሐሳብ አንቆይም? ወራሹ ነው ልጁ ነው የመጣብን አሉ ተከራዮች። እነዚያ ምንደኞቹ አደራ ተቀበሉ የተባሉት እባካችሁን እመጣለሁ የወይኔን ጉዳይ አደራ የተባሉ ተከራዮች በሩቅ ሲመለከቱት እነሆ ልጁ መጣ። ልጁ ከመጣማ እንግደለው ነው ያሉት። ምን እንበለው? ከገደልን በኋላ ከዚህ በኋላ እንደሱ ሆኖ የሚላክ ስለማይኖር ይሄን ስፍራ እንወርሳለን አሉ። አስምሩበት። ወይኗንም የራሳችንን እናደርጋታለን፣ የወይኑንም ስፍራ የግላችን እናደርጋለን። እንግደለው ቃል በቃል። የሚገርማችሁ ገድሎ መውረስ አይቻልም። አንድ ሁለት ግን ልንገራችሁ። ሞቶ የወረሰን ግን መድኃኔዓለም ነው። ክብርና ምስጋና ለስም አጠራሩ ይሁን። አላመሰገናችሁትም? እስኪ በሚሰማ እልልታና ጭብጨባ አመስግኑት። የቀላል ወረሰን ገዳዮቹ እየገደሉት በኃይል እየጎተቱት በፍቅር እየተከተላቸው በቁጣ እየሰደቡት እያዳፉት ለምህረት እየተከተላቸው በሸላቶቹ ፊት የማይናገር በግ እንደዛ ሆነ። ለመሞት መጣ ያልኳችሁ እሱ ይገሉት ዘንድ ተማከሩ አላለም። አወጡ፣ ከወይኑ ስፍራ አውጥተው ገደሉት። ከምኩራብ ከእስራኤል ከተማ ከሚያስተምርበት ከደብረ ዘይት ደግሞ ከሚጸልይበት ስፍራ አውጥተው እጁን አስረው እግሮቹን አስረው 13 ምዕራፍ ላይ እያዳፉ አንድ በደል ሳያገኙበት በቀራንዮ ኮረብታ ላይ በሁለት ወንበዴዎች መካከል ሰቅለው ገደሉት። ከገደሉት በኋላ ግን ምክራቸው ይገርማል። እንውረሰው። ከገደልን በኋላ ርስቱ ምን እናደርግ? እንወርሳለን። አሁን ጌታ ይህን ምሳሌ ለሁለቱ ለዚህ ስራ ለተዘጋጁት ለመግደል ለተዘጋጁት ነገራቸው። ከነገራቸው በኋላ በደንብ ቤታቸው አልቦት። ይህን መጽሐፍ በጣም ስለምታተርፉበት ኦርቶዶክሳውያን ቅድስት ቤተ ክርስቲያን ዕለት ዕለት የክርስቶስን ሞት እያዘከረች የምትኖረው እንዴት ባለ ሞት እሱ እንደሚሞት መጀመሪያ እንዳስተማረን፣ ሁለተኛ የገደሉት ሰዎች ከገደሉትም በኋላ ጭራሽ ቁማርተኞች ብቻ መሆናቸው። እኔ እውነቴን ነው የምላት፣ ገድለውት ምንም የሚወርሱት ነገር አልነበረም። ገድለውት ምንም የሚያገኙት ነገር አልነበረም። ነገር ግን እሱ ሞቶ ለእኛ ሕይወት ሆኖልናል። ለእኛ ሞቶ የዘላለም ሕይወት ሆኖልናል። ይሄን ነው ቤተክርስቲያን ከፍ ባለ ድምፅ የምታሰማው። ብንዘምር ራሱ ጽጌ ጻዕዳ ወቀይ ብላ ብትዘምር ቤተክርስቲያን ድንግል ማርያም ጽጌያችን አበባችን አንቺ፣ ልጅሽ ጻዕዳ ነው በመለኮቱ ቀይ ነው በትስቢቱ፣ የማይሞት ነበረ ይዋጀን ዘንድ ግን ማንም ያልሞተልን የሞተ ልጅ አለሽ ከሱ ጋር ነይልን ትላለች። ለዚች ቤተክርስቲያን ምስጋና ይገባታል። አዎ ሊዋጀን መቃብራችንን ሊከፍትልን ሞተ እና ከውጭ አወጡና ገደሉት አለ ጌታ። እንዲያው ዞር አለና ታዲያ እናንተ ብትሆኑ አላቸው ሁለቱን። የወይን ባለቤት እንደዚህ ይህን ሁሉ ዋጋ ከፍሎ ተመልሶ ራሱ ሲመጣ በእነዚህ ገበሬዎች ላይ ምን አይነት ፍርድ እንደሚፈርድ ትላላችሁ አላቸው። እነሱም ይሄ አልከበዳቸው። እንዴ ይሄማ ከሆነ አሉ ክፉ ለሰሩ ሁሉ እንደ ክፋታቸው ይከፍላቸዋል አሉ። ይህንን ምሳሌ ለፈሪሳውያንና ለሊቀ ካህናቱ ተናገረ። ወይን ከሆን እኛ ወይን የሚገርማችሁ አንድ ጠባዩን ብቻ ነግርና እጠቀልላለሁ። ወይን መዓዛ ለመስጠት
ጥፍጥና እንድትታይ ወይን መጨመቅ ነበረባት። ከቃሉ ጋር ናችሁ? እስካልተጨመቀች ድረስ መከራ ውስጥ እስካላለፈች ድረስ ተጠጥታ ሐሴት ወይም ደስታን አትሰጥም። ያ ወይን የተባለው የሰው ልጅ በተለይ ክርስቲያኖች በአዲስ ኪዳን በፈተና ደግሞም በሌላም በተመሳሳይ ነገር እስካልተፈተን ድረስ ያማረ መዓዛ በእግዚአብሔር ፊት አይኖረንም። ከቃሉ ጋር ናችሁ? የእኛን ወይንነት ይጠብቁ ዘንድ እግዚአብሔር እኛን ለአባቶቻችን አደራ ሰጥቶናል። ምን አለፋችሁ ስራውን ሁሉ ከጨረሰ በኋላ ከምድር እስከ ሰማይ መንገድ ካስተካከለ በኋላ የምንመራበትን መመሪያ ቀጥረ ብለናል። ሕገ ወንጌልን ደግሞ ቃል ኪዳን እንዳለ ሰጥቶን እግዚአብሔር ለአባቶቻችን አደራ ሰጥቶናል። እዚህ መሃል ላይ አንድ ጉዳይ እንድታውቁ ፈልጋለሁ። አደራ የተቀበሉ ብዙ ሰዎች እንደ ተከራዮቹ ሆነዋል። ዛሬ እንደ ተከራዮቹ ሆነዋል። እንደግመዋለን። እንደ ተከራዮቹ ምላችሁ ተከራዮቹ ወይኑን ለራሳቸው ጥቅም ብቻ ይፈልጉታል። ለወይኑ ጥቅም ግን አይደግሙለትም። ይሄ ወይን በዚህ ወቅት ፍሬ አፍርቷል፣ ፍሬውን ለጌታ እናስረክባለን አይሉም። ይሄ ወይን መሰማሪያ ያስፈልገዋል፣ እናሰማራዋለን አይሉም። በዚህ ሕዝቅኤል ላይ እንደተጻፈ በጎችን አላሰማሩም፣ ውሸተኞች እረኞች ናቸው፣ አደራን አልጠበቁም። የሰባውን አርደው ስጋውን ይበሉታል፣ ቆዳውን ይለብሱታል፣ በጉን ግን አያሰማሩትም። እኛ ኦርቶዶክሳውያን የወይን ጠባይ ከኖረን የእግዚአብሔር ልጆች ነን። የማን ልጆች ነን? በሉ የማን ልጆች ነን? እኛን ካህናት ጠብቅ ብሎ በቃል ኪዳን በጴጥሮስ አማካኝነት አደራ ተሰጥተናል። ለመጠበቅ የተመቸ አመል የተመቸ ጸባይ ይኖረን ዘንድ እግዚአብሔር ይፍቀድልን። በግ በግነቱን ከተወ፣ በግ ተኩላ ከሆነ፣ በግ የፍየልን ጠባይ ከያዘ ነገሩ እዚህ ጋር ይበላሻል። እዚህ ጋር ይበላሻል። ትዝ አይላችሁ እንደነገርኳችሁ አሁን በእኛ ዘመን ሐሰተኞች አጥማቂዎች፣ ቲፎዞ ፈላጊዎች፣ ሰው ሰብሳቢ ሰባኪዎች እኛ እንከተላቸው ዘንድ እነሱ ጉባኤው ላይ ያሉበት ከተባለ ደጃችንን ሱቃችንን ዘግተን እንመጣ ዘንድ ከኋላቸው እንሰለፍ ዘንድ ብዙ ሰዎች ያለ እረፍት ሲሰሩ ያድራል። ከእግዚአብሔር የሆነውን ሳይሆን ከራሳቸው የሆነውን ሲናገሩን ያመሻሉ። እኛን ከእግዚአብሔር በኋላ ሳይሆን ከራሳቸው በኋላ ያሰልፉናል። እናንተ የእግዚአብሔር በጎች ናችሁ፣ ትከተሉ ዘንድ እግዚአብሔር ይፍቀድላችሁ። ማን ይፍቀድልን? እዚህ ይፈሩታል። ማፈር ይገባናል፣ መተፋፈር ይገባናል። እንዲያው ቅድም እንደነገርኳችሁ መሰረታዊ ሐሳቡ ሀፊረ ገጽ በቀረበት በዚህ ዘመን እንዲያው መተፋፈር መከባበር እያሽቆለቆለ ባለበት በዚህ ዘመን እግዚአብሔርንም እየፈራ እየተፋፈርንም ደግሞ በክብር እየኖርን እንድናድግ እግዚአብሔር ሁላችንንም ይርዳል። ቃሉን ልቆ ያስተማረን እግዚአብሔር ቃሉን በልባችን ይጻፍልን። ለኃጢአት ሞተን ለሕይወት እንድንነሳ ንስሐ የምንገባበት ሕይወት ቃል ያደርግልን። ያስተማረን እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።